ይሄ ጠብሻም የሆነ ኢንተርናሽናል ብሬክ ጋብሪኤል ማጋሌዝን ጎዳብን። ስለሱ መረጃ አለን። ስለ ሪካርዶ ካላፊዮሪ መረጃ አለን። ከዛ በፊት ግን እነዚህ መሀይሞችን ትንሽ መውጋት አለብኝ። መቼ ነው የምትማሩት? ቪዲዮ መስራት አለቀልሽ፣ ጋብሪኤል ማጋሌዝ ተጎዳ ምናምን። ምን አይነት ቀፋፊ ዝቅ ያላችሁ ሰዎች ናችሁ በእናታችሁ። ያለፈው ዓመትም ኦዲጋርድ ተጎዳ ብለው ጨፈሩ፣ ጄሱስ ተጎዳ ብለው ጨፈሩ። ማንም ሰው ሲጎዳ ምናምን ይጨፍራል፣ ረጅም ያድርግለት ይላሉ ምናምን። እናንተም እኮ እንደዛ ናችሁ፣ ሌሎቹም እንደዛ ናቸው ብለካ ኖ። ይሄ ለየት ያለ የትርፌ ብቻ መሀይምነት ነው። ማስረጃ ልስጥ። ሊቻ ሲጎዳ እንደዚህ ያለ አንድ የአርሰናል ደጋፊ ቲክቶከር አምጣልኝ እስቲ። አንድ ያለ እናንተ እንደዚህ ስትሉን ነው የሊቻን ያርዝምልህ ምለው። ግፍህን አየዋ። ኦዲጋርድ ላይ ቀልደህ ኦዲጋርድ ቀድሞ ተመልሶ ተጎድቶ ደግሞ ቀድሞ ተመለሰ። ጄሱስ ቀድሞ ሊመለስ ነው ከኤሲኤል ከሊቻ በፊት ማጋሌዝ ምናምን እንዳለ የተጎዱብንም እንዲጎዱብንም የምትጸልዩ ሰዎች ይመለሳሉ። ይሄን ማሊያ ስለለበሰ የሰው ልጅ የግል ህይወት እንዲበላሽ ምን አይነት ቀፍፍ ያለ አስተሳሰብ ነው ይሄ? የሊቻ ጉዳት ብሩኖ ፈርናንዴዝን ይምጣበት። ሉክሾ ሁሉንም ሙሉ 11ን ያስተምርላችሁ ብራይንም ቦይሞም ጨምሮ ለዚህ ነው ማልፍልህ ግፈኛ ስለሆንክ ግፈኛ ጠላትን የእውነት የላይፍ ጠላት አድርገህ ነው የምትገጥመው። ኳስ እኮ ነው አረጋዊ ኳስ በመሬት ምን አይነት ስቅጥና ነው በእናት። የአርሴ ደጋፊ ስለ መረጃው ልምጣላችሁ። ሪካርዶ ካላፊዮሪ ያልተጎዳም ለስፐርስ ጨዋታ ይደርሳል የተባለ ችግሩ የጋብሪኤል ማጋሌዝ ነው። ፊታቸው ብዙ ጊዜ ልምድ ካለ ፊታቸውን አይተህ ማወቅ ትችላለህ። እቺ ትንሽ ከበድ ያለች ትመስለኛለች። በትንሹ 3 ሳምንት ቢጎልብንም እንደሚጎልብን ልንገርህ። ሴት ፒስ ላይ ጎላችን ሊቀንስ ይችላል። ይጠፋል አይደለም። ቲምበር አለ፣ ካላፊዮሪ ራሱ አለ። ምን ሆነሽ ነው ፓፓውት? ገባለ ዋና ኳስ ፈሪ የሚሆነው እኮ ኳሱን ምንልክበት ቦታ ነው እንጂ የሚገጨው ሰው ያለ ፓርቴ ስንቴ ነው ገጭቶ ሚስተው። ቦታው እኮ ገባ። ቦታው ዴንጀረስ ኤሪያ ነው። ፒየሮ ሂንካፔ አለ። ምን አለ በሉኝ። የሰንደርላንድ ጨዋታ ላይ አቻ መውጣታችንና የአርቴታ ውሳኔ ነው ያናደደኝ እንጂ ኦፕን ፕሌይ ላይ ሰንደርላንድን ብልቅጥ አድርገን 2 ጎል ያገባንበት መንገድ ይቀጥላል። በፒየሮ ሂንካፔ ደግሞ እንደሚጨምር እርግጠኛ ነኝ። የአርሰናል ደጋፊ እመነኝ ነው የምልህ፣ እመነኝ። ማንም ቡድን ከፍቶ ከተጫወተ ይለጠፋል ነው የምልህ። በኪዊር ሪያል ማድሪድ ደርሶ መልስ እኮ ሰጥተነዋል። በማጋሌዝ ነው እንዴ? ባየር ሙኒክ ጠብቂኝ ዊዝ ኦር ዊዛውት ጋብሪኤል